አንዲ የ30 ዓመት ወጣት ናት። ለፖሊስ መምሪያ 911 911 ጥሪ ተቀባይ ሆና ትሰራለች። ግዴለሽ ነገር ናት። ለጦር ዘማቾች የንግግር ሕክምና ባለሙያ ከሆነችው ስፒች ቴራፒ ማለት ነው ከእናቷ ላውራ ጋር ትኖራለች። አሰልቺና ምንም አይነት አዲስ ነገር የሌለው ሕይወቷ ፍጻሜውን ያገኘው እናቷ የ30ኛ ዓመት ልደቷን ለማክበር ለምሳ ስትጋብዛት ነው። ለምሳው ዝግጁ ነሽ ወይ? በእርግጥ አንዲ ዩኒፎርሟን እንደለበሰች ምግብ ቤት ውስጥ ትገኛለች። ምግብ እየበሉ ሳለም እናቷ የኮሌጅ ዲግሪ እንድትይዝ ትገፋፋታለች። ልል የፈለግኩት እቅድ ያስፈልግሻል ነውም ትላታለች። ወደ ትምህርት ቤት መመለስ ከፈለግሽ ሌላ ዓመታት ትጠብቂ፣ የመኸር ምዝገባ አለልሽ ትላታለች። ነገር ግን አንዲ በከተማው ለመቆየትና የተለመደ ሕይወቷን ለመኖር እንደምትፈልግ አጥብቃ ትናገራለች። እነርሱ ሲከራከሩ የላውራ ጓደኛ የሕክምና ቅድመ ትምህርት ተማሪ ስለሆነችው ልጇ እየፎከረች ታቋርጣቸዋለች። ንግግሩ ስላልተመቻት አንዲ ወደ መጸዳጃ ቤት ለመሄድ ትነሳለች። በምግብ ቤት ውስጥ ከአንድ ሰው ጋር ትተላለፋለች። ግለሰቡ በድንገት ሽጉጥ አውጥቶ በላውራ ጓደኞች ላይ ይተኩሳል። ሁሉም ለመደበቅ ሲሯሯጡ ግርግር ይፈጠራል። ላውራም አንዲን ከጥይቱ ለመከላከል ትጣደፋለች። የአንዲን ዩኒፎርም ሲያይ ተኳሹ የፖሊስ መኮንን መስላው ሽጉጡን ወደሷ በማነጣጠር ተነሽ ብሎ እንድትቆም ያዛታል። ይህንን ስትመለከት ተኳሹ አንዲን እንዲምራት ትለምነዋለች። አንዲ ለፖሊስ የምትሰራው የስልክ ጥሪ ተቀባይነት ብቻ እንደሆነም በመግለጽ ልታግባባው ትሞክራለች። ነገር ግን ይህ ሰውየውን የበለጠ ያናድደዋል። ሊተኩስ ሽጉጡን ሲያነጣጥር ላውራ ሽጉጡን በመግፋት እንዲስት ታደርገዋለች። አደጋውን የተረዳው ሰውዬም ላውራን ለመውጋት በፍጥነት ጩቤ ሲመዝ እሷ በእጇ ትከላከለዋለች። ይህም እጇን መሃል ለመሃል እንዲወጋት ያደርገዋል። ላውራ ሳታመነታ ወዲያውኑ ጩቤውን ቀምታ ጉሮሮውን ትሰነጥቀዋለች። ይህም መሬት ላይ ሕይወት አልባ ሆኖ እንዲዘረር ያደርገዋል። ሆስፒታል ውስጥ ላውራ የእጅ ቀዶ ጥገና እየጠበቀች ሳለ ፊቷ በመጀመሪያው ገጽ ላይ የወጣበት የዜና ዘገባ ታያለች። አንዲት ነርስ ይህንን ስታይ ዝነኛ ነሽ እንዴ? ዝነኛ ሆነሻል በማለት በአንድ ሌሊት ዝነኛ መሆኗን ትጠቅሳለች። ነገር ግን ላውራ በዚህ የተደሰተች አትመስልም። ይህ በእንዲህ እንዳለ አንዲ ከእንጀራ አባቷ ጎርደን ጋር በመቆያ ክፍል ትጠብቃታለች። በዚያ ጊዜ መርማሪ ዊልሰን ለጥያቄ ወደ እነርሱ ቀረበ። መርማሪው ላውራ የተኳሹን ጉሮሮ ስትሰነጥቅ የሚያሳይ ቪዲዮ በማሳየት ስለ ላውራ ተጨማሪ መረጃ ለማግኘት ይሞክራል። ነገር ግን አንዲ ለመተባበር ፈቃደኛ አትሆንም። ሴትዮዋ አደገኛ ናት። በዚህ ፍጥነት የሰው ጉሮሮ እንዲያርጎ መቀንጠስ እኮ በጣም ሌላ ነገር ይፈልጋል። ምንድናት ሴትዮዋ? በዛ ላይ እጇ ላይ እንደዚህ የሚያክል ጩቤ ሲሰካ ራሱ ነገር ግን አንዲ ለመተባበር ፈቃደኛ አትሆንም። በዚህ ቅጽበት ላውራ ከቀዶ ጥገና ክፍል ወጥታ ወዲያውኑ መርማሪውን ታሰናብታለች። ከሆስፒታሉ ውጪ ሳሉ ላውራ በድንገት ልጇ ከቤት እንድትወጣ ከቤት መውጣት አለብሽ ብላ ትነግራታለች። ራስሽን ቻይ፣ የተወለድሽበት አልጋ ላይ የሸናሽበት አልጋ ላይ አትቆይ እያለቻት ነው። አንዲ በድንገተኛው ጥያቄዋ ብትደነግጥም የእናቷን ሐሳብ ለማስለወጥ ትሞክራለች። ነገር ግን ላውራ ትልቅ ሰው ነሽ፣ ስለዚህ እንደ ትልቅ ሰው መሆን ጀምሪ በማለት እንደ ትልቅ ሰው እንድትሆንና ከቤት እንድትወጣ ትገፋፋታለች። በዚያችው ሌሊት ዜናው ስለ ጉዳዩ ሲዘገብ አንድ ሚስጥራዊ ሰው ችግር አለብን በማለት ችግር መኖሩን ለማስጠንቀቅ ለአንድ ሰው ይደውላል። ይህ በእንዲህ እንዳለ አንዲ በሁሉ ነገር ግራ ተጋብታ አእምሮዋን ለመረጋጋት ትሞክራለች። በተመሳሳይ ጊዜ ላውራ ከጎርደን መጽናናትን ታገኛለች። በዚያች ሌሊት አንዲ በነጎድጓድ ድምፅ ትነቃለች። ስለዚህ ከቤት ለመውጣት ሻንጣዋንም ታዘጋጃለች። ነገር ግን ለብስክሌቷ ወደ ጋራጇ ስትሄድ አንድ እንግዳ ሰው ሲያንዣብብ አይታ ወዲያውኑ ትደበቃለች። ሆኖም ግን ሰውየው ወደ ቤት ሰብሮ ሲገባ ስለሰማች እናቷን ለማየት ሾልካ ትገባለች። ወደ ቤት ስትገባ እናቷ ታስራ እንግዳው ሰው ሊያንቃት ሲሞክር ታያለች። ስለዚህ ወዲያውኑ ሰውየውን በመብራት መቆሚያ በመምታት ለፖሊስ የጽሑፍ መልእክት ትልካለች። እሱም በፍጥነት አገግሞ ሊያሸንፋቸው ይሞክራል። በዚህ ግብግብ ወቅት አንዲ ወደ ጎን ልትገፋው ችላለች። ራሱንም በመዶሻ ተመትቶ ይሞታል። ሰውየው መሞቱን ስታይ አንዲ ለእናቷ ፖሊሶች በመንገድ ላይ መሆናቸውን ትነግራታለች። ፖሊስ አምላኬ! ላውራ ግን ይህንን ስትሰማ ትደነግጣለች። እፎይታ ከመሰማት ይልቅ ወዲያውኑ አንዲ የእንግዳውን ሰው ኪስ ፈትሻ ስልኩን እንድታወጣ ታዛታለች። ስልኩን እንዳወጡ ላውራ ለአንዲ አዲስ ስልክ፣ የመኪና ቁልፍና የተወሰነ ገንዘብ ትሰጣታለች።
ከዚያም አንዲ ወደ ካሮልተን እንድትነዳ ታዛታለች። እዚያም የመኪና ቁልፍ ያለበት የማጠራቀሚያ ክፍል ታገኛለች። ካሮልተን ስትደርሺ ጌትሂም የሚባል የማጠራቀሚያ ቦታ አለ፣ ክፍል 320ን መፈለግ ትችያለሽ በማለት ትነግራታለች። እዚያ ባለ መኪና እስከ ሜይን ድረስ ትነጃለሽ። ከዚያም ላውራ ሜይን እንደደረሰች የስልክ ጥሪዋን እንድትጠባበቅ ታዛታለች። አንዲ ግራ ብትጋባም የእናቷን መመሪያ በመታዘዝ ከቤት ትወጣለች። የእንግዳውን ሰው መኪና እየነዳች ስትርቅ ፖሊሶች ቤቷ ይደርሳሉ። ለሰዓታት ከነዳች በኋላ አንዲ በመጨረሻ ካሮልተን ደርሳ እናቷ ወደ ጠቆመቻት የማጠራቀሚያ ክፍል መጠየቅ ትጀምራለች። ቦታውን ለመፈለግ በአንድ ካፌ ላይ ትቆማለች። በድንገት እናቷን እያሰረ ሳለ እንግዳው ሰው ፖልአን የተባለ ሰው ሲጠቅስ ታስታውሳለች። ስለዚህ ይህንን ስም ትፈልጋለች። ነገር ግን ምንም ተዛማጅ ነገር አታገኝም። ይህ በእንዲህ እንዳለ መርማሪው ዊልሰን ላውራን ባለፈው ምሽት ስለነበረው ድንገተኛ ጥሪ ይጠይቃታል። በዚህ ጊዜ ላውራ በድህረ ውስጥ ጭንቀት PTSD እንደምትሰቃይና ለዚህም ነው የደወለችው በማለት ትዋሻለች። በጣም ተወጥሬያለሁ፣ እናም ሌሊት አጋማሽ ላይ ነቃው። ውጪ ሰው ያየሁ መሰለኝ። በግልጽ እንደሚታየኝ ፖሊስ እዚህ ሲደርስ ማንም አልነበረም። ከተኳሹ ጋራ ስለነበረው ክስተት ከገለጸች በኋላ መርማሪው ይሄዳል። ብዙም ሳይቆይ ላውራ ጎርደን ጋር ደውላ ወደ ቤት እንዲመለስ ትነግረዋለች። በድምጿ ውስጥ ያለውን የድንጋጤ ስሜት የሰማው ጎርደን በፍጥነት ወደ ቤት ይሄዳል። ይህ በእንዲህ እንዳለ ካፌ ውስጥ አንድ እንግዳ ሰው መኪናዋ አካባቢ ሲያንዣብብ ታያለች። ስለዚህ በኋለኛው በር አመልጣ እንደ ዕድል ሆኖ የመግቢያው ካርድ ወዳለበት የማጠራቀሚያ ክፍል ትደርሳለች። ማጠራቀሚያውን ከፍታ መኪናውንም ታገኛለች። በመኪናው ውስጥ ሙሉ በሙሉ ጥይት የተገጠመለት ሽጉጥ፣ በመኪናው የኋላ ክፍል ውስጥ ስንቅና ገንዘብን የያዘ ሻንጣ ታገኛለች። በተጨማሪም በርካታ የመታወቂያ ካርዶችና የእናቷን የወጣትነት ጊዜ ፎቶዎችንም ታገኛለች። ግራ ብትጋባም በአዲሱ መኪና ወደ ሜይን ጉዞዋን ለመቀጠል ትወስናለች። ጎርደን ቤት ሲደርስ ስለ አንዲ ይጠይቃል። ላውራም አንዲ ወደ ሜይን እንደሄደች ትነግረዋለች። ከእንግዳው ሰው ጋር ስለነበረው ገጠመኝ ትነግረውና ቁምሳጥኗ ውስጥ ታስሮ የተቀመጠውን ሰው ታሳየዋለች። ሰውየው በግርፋቱ እንዳልሞተ ታወቀ። ግራ የተጋባው ጎርደን ለፖሊስ ለመደወል ይሞክራል። ነገር ግን ላውራ ታግደውና እንግዳው ሰው ከቀኑ 3 ሰዓት ላይ ከአንድ ሰው ጋር እንዲገናኝ ትገልጽለታለች። ከአንድ ሰው ጋር እንደሚገናኝ ትገልጽለታለች። ጊዜ የለኝም በማለት ገንዘቡን ለመቀበል ከቀኑ 3 ሰዓት ላይ ከውጪ ሰው ጋር ሊገናኝ እንደሆነ ይነግራታል። ስለዚህም ከሁሉም ነገር በስተጀርባ ያለውን እውነተኛ ሰው ለማግኘት ወደ ቦታው መሄድ አለባቸው። ጎርደን በእሷ ዕቅድ ለመሳተፍ ፈቃደኛ ባይሆንም የአንዲ ሕይወት አደጋ ላይ እንደሆነ በመናገር ታሳምነዋለች። ስለዚህም የታሰረውን ሰው በኋለኛው ወንበር አስቀምጠው ሊያሽከረክርላት ይስማማል። በመንገድ ላይ ሰውየው የመንቀጥቀጥ ሕመም ያጋጥመዋል። ላውራ ልትረዳው ስትሞክር ዋናው አለቃ እንደሚያገኛትና እንደሚገድላት ይነግራታል። ብዙም ሳይቆይ ይሞታል። ሁኔታውን የተመለከተው ጎርደን ላውራ ስለ ቀድሞ ሕይወቷ ሲጠይቃት አንድ ምስጢራዊ ሰው ሕይወቷን እንደሚፈልግ ትገልጽለታለች። ይህንን ሲሰማ ጎርደን ሊረዳት ቃል ይገባል። ይህ በእንዲህ እንዳለ አንዲ በአንድ ሞቴል ክፍል ትይዛለች። ነገር ግን ብቻዋን በመሆኗ እረፍት ታጣለች። ስለዚህ ከመንገዱ ማዶ ወዳለ መጠጥ ቤትም ትሄዳለች። እዚያም አንድ ሰው አግኝታ ወሬ ይጀምራሉ። ሰውየው ጃክ ብሎ ራሱን ያስተዋውቃታል። ጃክ የአካባቢው ሰው ነው ወይ ብላ ትጠይቀዋለች። የቀድሞ ወታደር እንደሆነም ይነግራታል። ይህንን የሰማችው አንዲ የተኩስ ልምምድ እንዲያስተምራት ትለምነዋለች። በዚህ ጊዜ ተጨማሪ ችግር ትጠብቂያለሽ ወይስ ሌላ ነገር አለ ብሎ ይጠይቃታል። ከዚያም በኋላ ሌሊቱን ሙሉ ልምምድ ያደርጋሉ። ከልምምዱ በኋላ አንዲ ወደ መኪናው ትሸኘዋለች። በሩን ሲከፍት መኪናው ውስጥ አንድ ዕቃ አይታ በድንገት ከቤቷ አጠገብ ባለ መኪና ውስጥ እንዳየችው ታስታውሳለች። ወዲያውኑ ተደናግጣ ወደ ሞቴሏ ክፍል ትመለሳለች። በማግስቱ አንዲ በፍጥነት ሻንጣዎቿን ጠቅልላ አዲሱን መኪናና ሞቴሉን ትታ ትሄዳለች። ከዚያም በሻንጣ ውስጥ ባለው ገንዘብ አዲስ መኪና ለመግዛት ወደ መኪና መሸጫ ቦታ ትደርሳለች። ይህ በእንዲህ እንዳለ ላውራ በቴሌቪዥን ስለ ልምዷ ስትናገር ለውጥ ለማምጣት የራሳችን ሰራዊት መሆን እንደሚያስፈልገን ትጠቅሳለች። ለውጥ ለማምጣት የራሳችን ሰራዊት እንሆን ስትል ትሰማለች። ይህንን ሐረግ ሲሰማ አንድ ምስጢራዊ ሰው በሐሳቡ ይወጣጠራል። በሌላ በኩል አንዲ የመኪናውን ግዢ ስምምነት ትጨርሳለች። ሻጩ ወረቀቶቹን ለማዘጋጀት ሲሄድ ወዲያውኑ የእሱን ስልክ ተጠቅማ የእናቷ ጓደኛ ለቻርሊ ትደውላለች። ቻርሊ አንዲ ነኝ በማለት በተመሳሳይ ጊዜ ላውራ ከቃለ መጠይቁ በኋላ ወደ ቤት ስትመለስ ከቤቷ ውጪ አንድ ሰው ቆሞ ታገኛለች። ዋናውን አለቃ ለማስቀረት ከሀገር እንድትወጣ ሊረዳት እንደሚችል ይነግራታል። ነገር ግን እሷ ጥያቄውን አትቀበልም።
እናም እንደገና ከመጣ ለፖሊስ አሳውቃለሁ ትለዋለች። ከመሄዱ በፊት ድርጅቱ ልጇን እንደሚከታተል ይገልጽላታል። ይህ በእንዲህ እንዳለ አንዲ ወደ ሜይል ለመሄድ የነበራትን እቅድ ትታ ቻርሊን ለመጠየቅ ትሄዳለች። ለውይይት ሲቀመጡ የተፈጠረውን ነገር ሁሉ ትነግረውና በሻንጣ ውስጥ ያገኘችውን የእናቷን ፎቶ ታሳየዋለች። ስለ ፖላን ስትጠይቀው ምንም እንደማያውቅ ይክድና ከካርሎተን ድረስ ስለመጣች እንድታርፍ ይነግራታል። ፖላ ኮንን ታውቃለህ ብላ ትጠይቀዋለች። ነገር ግን ካርሊ ከካሮልተን እንደመጣች ሳትገልጽለት ከካሮልተን ስለመጣች ስላላት ትጠራጠራለች። ይህ ጥርጣሬ የእሱን መሳቢያ እንድትፈትሽ ያደርጋታል። እዚያም የባለቤቱን ፎቶ ታገኛለች። እናም ልጆች እንዳሉት ስትረዳ ሲንግል እንደሆነ በመዋሸት እንደነገራት ታስባለች። በዚህም ትጠረጥረውና ትሄዳለች። ከዚያም ጎርደንን አግኝታ ስለ ቻርሊ እውነተኛ ማንነት ትጠይቀዋለች። ነገር ግን እርሱ በስልክ ምንም መረጃ ለመስጠት ፈቃደኛ ባለመሆኑ ትቆጣና ትበሳጫለች። እንግዲያውስ እኔ ራሴ ላውቀው ይገባኛል በማለትም ትናገራለች። ሁሉንም ነገር እስከ መጨረሻው ድረስ እንደምትደርስበት ቃል ገብታ ስልኩን ትዘጋዋለች። ጎርደን ወዲያውኑ ይህንን ክስተት ለላውራ ያሳውቃታል። ሊረዳትም ቃል ይገባል። ነገር ግን ላውራ የእነሱን እርዳታ አልቀበልም ብላ ትሰናበታቸዋለች። ይህ በእንዲህ እንዳለ አንዲ ወደ ሕፃናት መጫወቻ ፓርክ ሄዳ ማክቡክ ተውሳ ስለ ፖላኮ ትፈልጋለች። ፍለጋዋን ካስተካከለች በኋላ ፖላ በ1980ዎቹ የአሸባሪ ቡድን አባል በመሆን የምትታወቅና በአሁኑ ጊዜ ከሕግ የሸሸች እንደሆነች ታገኛለች። ስለ ፖላ ጠበቃ ማስታወሻ እየያዘች ሳለ ላውራ በድንገት ደውላ ወደ ቤት እንድትመለስ ታሳምናታለች። በዚህም ትስማማለች። ላውራ አንዲን ለመውሰድ እየነዳች ሳለ በድንገት በሁለት መኪኖች ትከበባለች። በሌላ በኩል አንዲ አቅጣጫዋን ቀይራ ወደ አንድ የሕግ ተቋም በመሄድ ስለ ፖላ ጠበቃ ስለ ጄራልዲን ሮስ ጠይቃለች። ነገር ግን የሪሴፕሽን ሰራተኛዋ ጥያቄውን ውድቅ ስታደርግባት ወደ ተቋሙ መጸዳጃ ቤት ሾልካ በመግባት የአንዲት ሰራተኛ የቢሮ መግቢያ ካርድ ትሰርቃለች። ሳታውቀው ጃክ ሲከታተላት ቆይቶ መኪናዋን ሰብሮ በመግባት የገንዘብ ሻንጣውን ለማግኘት ይሞክራል። ከሕግ ተቋሙ ስትመለስ ሲያያት ሻንጣውን ትቶ እሷን መከታተል ላይ ያተኩራል። ይህንን ያላወቀችው አንዲ ወደ አንድ ሆስቴል በመኪና ሄዳ የሕግ ተቋሙ ሰራተኛ ለመምሰል የካሞፍላጅ ሜካፕ ታደርጋለች። እንከን በሌለው አስመስሎቷ አማካኝነት የጥበቃ ሰራተኞችን አልፋ ፖላን እስር ቤት እንድትገኝ ይፈቀድላታል። የጥበቃ ሰራተኞቹን አልፋ ፖላን ወደ ታሰረችበት ክፍል እንድትገባ ይፈቀድላታል። ሆኖም ፖላን ወዲያውኑ ድርጊቷን አውቃ የመጣችበትን ምክንያት ትጠይቃታለች። ስለዚህ አንዲ ስለ ላውራ ያለፈ ታሪክ መረጃ ለማግኘት ትሞክራለች። ይህችን ሴት ታውቂያታለሽ ወይ በማለት ትጠይቃለች። የላውራን ስም ለፖላን ምንም ትርጉም እንደማይሰጥ ስታይ አንዲ ፎቶዋን ታሳያታለች። ይህ ይሰራል። ፎቶዎቹ ፖላን አስቆጥተው ጠበኛ እንድትሆን ያደርጓታል። በዚህ ጊዜ የእስር ቤቱ ዋርድያ እየጎተተ ሲያስወጣት የላውራን እውነተኛ ስም ጄክ ዌለር እንደሆነና ጄን ሞታ መሆን እንዳለባት ትጮኻለች። ያቺ እሷ ሞታለች ትላለች። ይህን የሰማችው አንዲ ኩዌለር የሚለውን የአያቷን ስም ትፈልግና ጃስፐር ኩዌለር የተባለ ደራሲና በሀገሪቱ ውስጥ ካሉ ትልልቅ የመድኃኒት ኩባንያዎች የአንዱ ባለቤት እንደሆነ ታገኛለች። መጽሐፎቹን ለማንበብ ትወስንና የጄንን ስም ብዙ ጊዜ ተጠቅሶ ታገኛለች። ጄን እህቱ እንደሆነች ታወቀ። የተደናገጠችው አንዲ ይህንን ለማሰላሰል ወደ ውጭ ትወጣለች። ከዚያም ጃክ ሲከታተላት ታያለች። ልታመልጠውም ትሞክራለች። ነገር ግን እርሱ በመኪናው ያባረራታል። ስለዚህ ወደ አንድ ጠባብ መንገድ ወስዳ ሽጉጥ ታነጣጥራለች። ለምን ትከታተለኛለህ በማለትም ትጠይቃለች። ይህንን ሲያይ ፖሊስ ነኝ በማለት የማንነት መለያውን በምስክርነት ያሳያታል። እሱ የአሜሪካ ማርሻል እንደሆነና እውነተኛ ስሙ ማይክል እንደሆነ ታወቀ። በመጨረሻም አንዲና እናቷ በምስክር ጥበቃ ፕሮግራም ስር እንደሆኑ ይገልጽላታል። ምክንያቱም አንቺና እናትሽ በምስክር ጥበቃ ስር ናችሁ በማለት ይነግራታል። ሕይወቷ አደጋ ላይ እንደሆነ ይነግራታል። ነገር ግን አንዲ ማስጠንቀቂያውን ችላ ብላ ጃስፐር ኩዌለር በሚያዘጋጀው የገንዘብ ማሰባሰቢያ ዝግጅት ላይ ሾልካ እንድትገባ እንዲረዳት ትጠይቀዋለች። ጃስፐር ኩዌለር ነገ የግል የገንዘብ ማሰባሰቢያ ዝግጅት ያደርጋል፣ እንድታስገባኝ እፈልጋለሁ ትላለች። እሱም ይስማማል። ይህ በእንዲህ እንዳለ ቻርሊ ላውራን አግኝቶ ማንም ወደማያውቀው ቦታ መሄድ እንዳለባት ይነግራታል። እንደገና ከመጀመሪያው ጀምሪም በማለት ይነግራታል። እሷም አይ አላደርገውም ትላለች። ማብቂያ በሌለው መደበቅ የተበሳጨችው እሷ ኒክን ዋነኛውን ተንኮለኛ መያዝ ባለመቻላቸው እየወቀሰችው ትቆጣለች። ይህንን የሰማው ቻርሊ ብዙ ፎቶዎችን አሳይቷት በፎቶዎቹ ውስጥ ያሉት ሰዎች እንድትለይለት ይጠይቃታል።
ነገር ግን እሷ አንዳቸውንም እንደማታውቅ ትከዳለች። በምትኩ ያለፈ ማንነቷን እንደ ጄን መልሳ ለማግኘት ከምስክር ጥበቃ ፕሮግራሙ ለመውጣት እንደምትፈልግ አጥብቃ ትናገራለች። ይህ በእንዲህ እንዳለ አንዲና ማይክ ለገንዘብ ማሰባሰቢያ ዝግጅቱ ለመዘጋጀት በአንድ ሞቴል ያድራሉ። ሆኖም እኩለ ሌሊት ላይ ማይክ ከአንዲ ጋር ስላለው ሁኔታ ሪፖርት ለማቅረብ ከክፍሉ ይወጣል። ሳይታወቅ አንድ ምስጢራዊ ሰው ወደ ሞቴሉ ሸልኮ በመግባት አንዲን ሊያንቃት ይሞክራል። ነገር ግን ማይክ በጊዜው ደርሶ ከሰውየው ጋር ይፋለማል። ይህንን አጋጣሚ ተጠቅማ አንዲ ከሞቴሉ ታመልጣለች። ወደ መንገድ ዳር እንደወጣች አንድ ጥቁር መኪና ሊከታተላት ይጀምራል። ከአንድ የብረት አጥር ላይ ልትወጣ ስትሞክር ማይክ በጊዜው ያግዳታል። እፎይታ ይሰማትና በድንገት ትስመውና በእቅፍ ውስጥ ሆና ማልቀስ ትጀምራለች። በማግስቱ በጃስፐር ኩዊለር የገንዘብ ማሰባሰቢያ ዝግጅት ላይ አንዲ የጃስፐር ኩዊለር መጽሐፍ አድናቂ መስላ ትቀርበዋለች። መጽሐፏ ላይ እየፈረመላት እያለ የእህቱ ልጅ መሆኗን ትገልጽለታለች። በዚህ ጊዜ ጄክ ኩዊለር ጸሐፊው አንዲን ወደ የግል ክፍል እንድትወስዳት ያዛል። ጥበቃው ማይክ እንዳይገባ ስለከለከለው በበሩ አካባቢ ለመጠበቅ ይወስናል። በግል ክፍል ውስጥ ጃስፐርና አንዲ እንደ ቤተሰብ አስደሳች ጊዜ ያሳለፉ። ማይክ አንድ አጠራጣሪ ሰው አይቶ ይከታተለዋል። ሆኖም ሰውየውን ያጣውና ወደ የግል ክፍሉ ለመመለስ ይወስናል። ነገር ግን ክፍሉ ባዶ ሆኖ የአንዲ ስልክ ሶፋው ላይ ተቀምጦ ያገኛል። ይህ በእንዲህ እንዳለ አንዲ ጃስፐር ኩዊለርን አምና ከእሱ ጋር በመኪና ትሄዳለች። በተመሳሳይ ጊዜ ላውራ የምስክር ጥበቃዋን ለማስቆም ሰነዱን ትፈርማለች። ስለዚህ ቻርሊ ጄን የሚል ስም ያለበትን የድሮ መታወቂያ ካርዷን ይመልስላታል። አንዲ ከጃስፐር ጋር መኖር ትጀምራለች። ማይክ ደግሞ መጥፋቷን ለፌዴራል ባለስልጣናት ያሳውቃል። ሆኖም እነርሱ አንዲና እናቷ ከእንግዲህ በኋላ በምስክር ጥበቃ ስር እንዳልሆኑ ይነግሩታል። ስለዚህ ከእንግዲህ አንዲን የመጠበቅ ግዴታ የለበትም። ማይክ ከአንዲ ጋር ያለውን ጉዳይ ሊያጠናቅቅ ሲዘጋጅ በድንገት ከላውራ ስልክ ይደርሰውና አንዲ ከአጎቷ ጃስፐር ኩዊለር ጋር እንደተገናኘች ያሳውቃታል። ይህንን ስትሰማ ትደነግጥና ስልኩን ትዘጋዋለች። አንዲ አደጋ ላይ ልትሆን እንደምትችል የተረዳው ማይክ ሐሳቡን ቀይሮ ሊረዳት ይነሳል። ይህ በእንዲህ እንዳለ በጃስፐር መኖሪያ ቤት አንዲ ስለ እናቷ ያለፈ ታሪክ ትጠይቃለች። ስለዚህ ጃስፐር እናቷ ከኒክ ሃርፐር ከተባለ ሰው ጋር የቅርብ ጓደኛሞች እንደነበሩ ይገልጽላታል። ኒክ ከፖላ ጋር የአሸባሪ ቡድን መስርቶ ነበረ። ሆኖም ኒክ የአባቷንና የወንድሟን ግድያ በማቀነባበር ላውራን ይከዳታል። ራሷን ለመከላከል አዲስ ማንነት ለመያዝ ተገዳ ነበር። ትዕይንቱ ወደ ኋላ ተመልሶ የኩዊለር ቤተሰብ ሁሉም ለእራት ተቀምጠው ያሳያል። ኒክ ሃርፐር እንደ ቤተሰብ ጓደኛ በእራቱ ላይ ይገኛል። ደስ በሚለው የእራት ወቅት ከጄን ጋር አይን ላይን መተያየት ይጀምራል። ይህም በሁለቱ መካከል የፍቅር ግንኙነት መኖሩን ያመለክታል። በኋላም ላይ ኒክ ላውራን ከፖላ ጋር ያስተዋውቃቸዋል። በጋራ የለውጥ ዓለም ጦር የተባለ የአሸባሪ ቡድን ይመሰርታሉ። ይህም እንደ ኒውክሌር ምርምር ተቋማት የማፈንዳት ያሉ ተልእኮችን ለመፈጸም ነው። የላውራና የኒክ ግንኙነት እየጠነከረ ሲመጣ የላውራ አባት ከኒክ ጋር ተገናኝቶ ማንነቱን በመዋሸት ያጋልጠዋል። ኒክ ሃርፐር የሞተ ሰው ስም እንደሆነም ታወቀ። ኒክ ሃርፐር ሞቷል። ከ4 ዓመት በፊት መድኃኒት ከመጠን በላይ በመውሰድ ሞቷል። ይህ እንደተጋለጠ በኒክና በላውራ ግንኙነት ውስጥ መቃቃር ይፈጠራል። በአሁኑ ወቅት ስንመለስ በጃስፐር ቤት አንዲ እናቷ ፒያኖ ስትጫወት የሚያሳዩ የድሮ ቪዲዮዎችን ትመለከታለች። ከየት እንደመጣች የማይታወቅ አንዲት የቤት ሰራተኛ መጥታ አንድ ቴፕ ትሰጣታለች። ስትከፍተው እናቷና ኒክ የፍቅር ግንኙነት እንደነበራቸው ታገኛለች። ይህንን ስታውቅ ያገኘችውን ነገር ለማካፈል በፍጥነት ለማይክ ትደውልለትና በማግስቱ ለመገናኘት ይስማማሉ። በኋላ ላይ አንዲ ጃስፐር ስለ ኒክ ማንነት ትጠይቀዋለች። ነገር ግን እሱ ምንም እንደማያውቅ ይክዳል። ስለዚህ አንዲ ተጨማሪ መረጃ ለማግኘት ከቤት ሰራተኛዋ ጋር ለመገናኘት ትወስናለች። ይህም የቤቱ ጥበቃ ከማይክ ጋር የምታደርገውን ንግግር ሲሰልል እንደነበረ እንድታውቅ ያደርጋታል። ይህንን እንዳወቀች ወዲያውኑ ከቤት ታመልጣለች። ሳታውቀው የቤቱ ጥበቃ በእሷ ላይ መከታተያ አስቀምጧል። በማግስቱ ፐብሊክ ፕሌስ ላይ ከማይክ ጋር ተገናኝተው አባቷ ኒክ ሃርፐር ሊሆን እንደሚችል ትነግረዋለች። አባቴ ይመስለኛል፣ ይህንን ቪዲዮ አየሁ፣ እሱና እናቴ አብረው ነበሩ። ማይክም ጃስፐር ኩዊለር የተደበቀ ዓላማ እንዳለውና እነሱ የሚያስቡት ሰው እንዳልሆነ ይገልጽላታል። ይህንን ሲወያዩ አንዲት ሴት ማይክን ትገጨውና ወዲያውኑ ይቅርታ ጠይቃ ትሄዳለች።
ከጥቂት ደቂቃዎች በኋላ ማይክ በድንገት ወድቆ ራሱን ይስታል። አምቡላንስ እሱን ለመርዳት ሲደርስ አንዲ ሾልካ ትሄዳለች። ይህ በእንዲህ እንዳለ ላውራ ልጇን ለማግኘት ወደ ወንድሟ ኩባንያ ትሄዳለች። ነገር ግን ጃስፒኩለር አንዲ ከቤቱ እንደሸሸች ይነግራታል። ይህንን ስትሰማ ላውራ ትጨነቅና አንዲን ለማግኘት ቻርሊ ለእርዳታ ታገኘዋለች። በተመሳሳይ ጊዜ አንዲ የገንዘብ ሻንጣዋን ለማምጣት ወደ ማይክ ሆቴል ክፍል ትሄዳለች። ሻንጣውን ካገኘች በኋላ አንድ ሰነድ ለመገምገም ቆማ ትታያለች። ነገር ግን አጠራጣሪ ድምፅ ሰምታ በፍጥነት መጸዳጃ ቤት ትደበቃለች። ሰርጎ ገቦች ክፍሉን ወረው የገንዘብ ሻንጣውን ይዘው ይሄዳሉ። ይህንን ስታይ አንዲ በመኪናዋ በቅርብ መከታተል ትጀምራለች። እነሱም በአንድ የምግብ መሸጫ ቦታ ሲቆሙ አንደኛው ጎማቸውን ትበሳዋለች። ይህም መኪናቸው በመንገድ መሃል እንዲበላሽ ያደርጋል። ስለዚህ እነሱ ጎማውን በመቀየር ላይ ሲያተኩሩ አንዲ ሳያውቁት ወደ መኪናቸው የኋላ ክፍል ሄዳ ሾልካ ትገባለች። ወደ ኋላ ስንመለስ ኒክና ላውራን ጨምሮ የአሸባሪ ቡድኑ አንድ ተጽዕኖ ፈጣሪ ሴት አግተው ይዛሉ። ሆኖም ፖሊሶች መደበቂያቸውን አግኝተው ግጭት ይፈጠራል። የታገተችው ሴት የኒክን እጅ በመውጋት ለማምለጥ ትሞክራለች። ነገር ግን እርሱ በፍጥነት እጆቹን በማገላበጥ ጉሮሮዋን ይሰነጥቃል። ይህም ላውራ በታሪኩ መጀመሪያ ላይ ተኳሹን እንዴት መግደል እንደተማረች ያሳያል። ከዛም ጩቤውን ከእጁ አውጥቶ ከቡድኑ ጋር ያመልጣል። ደህንነቱ በተጠበቀ ቤት ሲደርሱ ከቡድኑ አባላት አንዱ የሆነው አንድሪው በፖሊስ ጥይት እንደተመታ ያውቃል። ላውራ የሆስፒታል ሕክምና እንዲያገኝ ትለምናለች። ነገር ግን ኒክ በቀዘቀዘ ልብ እምቢ ይላል። ስለዚህ በጥይት ለቆሰለው ቁስሉ በቤት ውስጥ ሕክምና ይሰጡታል። ነገር ግን ላውራ እንደማይተርፍ ስለምታውቅ ወደ ሆስፒታል ለመጓጓዝ ከኒክ ገንዘብ ለመስረቅ ትሞክራለች። ሆኖም ተይዛ በኒክ ትደበደባለች። ነገር ግን ተስፋ አትቆርጥም። በምትኩ አንድሪው ወደ ሆስፒታል ሸልኮ ለመውጣት ከጥቂት የቡድኑ አባላት ጋር ትተባበራለች። ነገር ግን እርሱ በመጨረሻ ይሞታል። ስለዚህ ወንድሟ ጃስፐር ከአሸባሪ ቡድኑ ጋር ምንም አይነት ግንኙነት እንደሌለው እንድትክድና ሁሉንም ጥፋት በኒክ ላይ እንድታደርግ ያሳምናታል። ነገር ግን እርሷ ይህንን ዕቅድ አልቀበል ብላ ሙሉ ጥፋቱን በመውሰድ ለእስር ትዳረጋለች። ወደ አሁኑ ጊዜ ስንመለስ አንዲን የሚያጓጉዛት ምስጢራዊ ሰው አንድ ጥላ የሆነ ሰው ሻዶማን ለማግኘት ይቆማሉ። በዚህ ጊዜ አንዲ ከገንዘብ ሻንጣው ጋር ከመኪናው ሾልካ ትወጣለች። ሆኖም ሻዶማን የተባለው ሰው በድንገት የተኩስባቸውና ሻንጣውን ለመፈለግ ወደ መኪናው ይሄዳል። ስለዚህ በዚህ ጊዜ አንዲ ወዲያውኑ ከመኪና ስር ትደበቃለች። ምንም ሳያገኝ ሲቀር ደውሎ ሻንጣው የትም እንደሌለ ለአንድ ሰው ያሳውቃል። እሱ ከሄደ በኋላ አንዲ ወጥታ ምንም ጉዳት ሳይደርስባት ትሄዳለች። ሆኖም በድንገት ከእናቷ ስልክ ይደርሳታል። ከድንገተኛው መለያየት በኋላ እንደገና ይገናኛሉ። ሲወያዩ ላውራ ስለ ቀድሞ ሕይወቷ ትናዘዝና ኒክ የአንዲ አባት መሆኑን ታረጋግጣለች። እውነቱ ከወጣ በኋላ አንዲ እናቷ ከኒክ መደበቋን እንድታቆም ታሳምናታለች። ስለዚህ ሁለቱም ከኤፍቢአይ ጥበቃ ለመጠየቅ ይወስናሉ። ነገር ግን አንዲ ለእራት ሂሳባቸውን ለመክፈል ስትሄድ ላውራ ወዲያውኑ ከገንዘብ ሻንጣው ጋር ታመልጣለች። በማግስቱ አንዲ ቻርሊን ታገኛለች። ቻርሊ ላውራ በሰሜን ወደሚገኝ የድሮ ቤት ሄዳ መሆን እንዳለባት ይገምታል። ስለዚህ እሷን ለማግኘት በመኪና ይሄዳሉ። ነገር ግን በመንገድ ላይ አንድ መኪና በድንገት ይገጫቸዋል። ይህም መኪናው ከገደል ላይ እንዲወድቅ ያደርጋል። አንዲ በሚያስገርም ሁኔታ በማይታወቅ ክፍል ውስጥ ትነቃለች። በልጅነቷ እናቷ በኒክ ላይ ጥፋቱን በመውሰዷ ምክንያት እስር ቤት በነበረችበት ጊዜ እዚያ ትኖር እንደነበረ ታወቀ። በልጅነቷ ጫካ ውስጥ ስትጫወት ኒክን አግኝታዋለች። እሱም አንድ ሳንቲም ሰጥቷት ወደፊት እንደሚያገኛት ቃል ገብቶላታል። ይህ እስካለች ድረስ እመለሳለሁ እንደማለት ነው። በኋላ ላይ እናቷ ከእስር ቤት ተፈታ ከአዲስ ማንነት ጋር ለመኖር ከጫካው ትወሰዳለች። ሲሄዱ አንዲ ሳንቲሙን ታሳያታለች። ላውራም ወዲያውኑ የኒክ ንብረት መሆኑን ታውቃለች። አንዲ ይህንን የልጅነት ትዝታዋን ስታስታውስ ቤቱን ዙሪያ ትመለከትና ኒክን ከአንዱ ክፍል ውስጥ ታገኘዋለች። ከመኪና አደጋው ስታገግም ኒክ ሳይታወቅ ቪዲዮ አንስቶ ለላውራ እንደላከላት ታወቀ። ቪዲዮውን ስትመለከት ላውራ ትበሳጭና ወዲያውኑ ከገንዘብ ሻንጣው ጋር እነሱን ለማግኘት ትነዳለች። ቤት ውስጥ ኒክ የሻንጣውን ይዘት ያራግፋል። ጃክስፐርን ለማስፈራራትና ከፖሊስ ራሱን ነፃ ለማውጣት የሚረዳውን ቴፕ ያገኛል። በጣም አደገኛ ነው። ሰውየው በተዘናጋበት ሰዓት አንዲ በድንገት ጠረጴዛ ላይ ያለውን የእሳት መብራት ትገፈዋለች። ይህም ቤቱን በእሳት ያያይዘዋል። በግርግሩ መሃል ላውራ በኒክ ላይ ሾልካ ልትደርስበት ትሞክራለች። ነገር ግን እርሱ ወደ ጎን ይገፋታል። ይህም ሽጉጡ እንዲወድቅ ያደርጋል። በዚህ ጊዜ ላውራ ሽጉጡን አንስታ ከአንዲ ጋራ ከሚቀጣጠለው ቤት ታመልጣለች።
ከዚያም ኒክ ተከተላት። ሽጉጧን በእሱ ላይ በማነጣጠር የማምለጫ መንገዱን ትዘጋበታለች። በዚህ ቅጽበት ፖሊሶች ደርሰው ቦታውን ይከባሉ። ኒክ በመጨረሻ እስር ቤት ይገባል። አንዲ ደግሞ ግንኙነታቸውን ለመገንባት ከማይክል ጋር እንደገና ትገናኛለች። ፊልሙም በዚሁ ያበቃል። ተጨማሪ ፊልም ለማግኘት ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ላይክ አድርጉ፣ ኮሜንትም አድርጉ፣ ደስ ያላችሁን ሼር አድርጉ። ተመልሰን እንገናኛለን።